ሰላም ሰላም ጋይስ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በካይን ማስተር እንዴት አድርገን ነው አክሽን ቪዲዮ ኤዲት ማድረግ የምንችለው የሚለውን የሚያሳይ የፓርት ዋን ነው። በመጀመሪያ ካይን ማስተር ውስጥ እንገባለን። ካይን ማስተርን ዳውንሎድ ለማድረግ ጉግል ፕሌይ ስቶር ላይ ማግኘት ትችላላችሁ። ከፈለጋችሁ ደግሞ ክሮም ውስጥ ገብታችሁ ካይን ማስተር ብላችሁ ዳውንሎድ ማድረግ ትችላላችሁ። እንዴት ዳውንሎድ ማድረግ እንደምትችሉ ግራ ከተጋባችሁ በኮሜንት አሳውቁኝ፣ የማሳያችሁ ይሆናል። በመጀመሪያ ካይን ማስተር ውስጥ ገብተናል። ከዛ ክሪኤት ኒው፣ እነዚህ ኦልሬዲ እኔ መጀመሪያ ኤዲት ሳደርግበት የቆየሁባቸው እንትኖች ናቸው። ኦልሬዲ እኔ እየተጠቀምኩት ስለነበረ እንደዚህ ነገር አመጥቶልኛል። ነገር ግን አዲስ ከሆነ ምንድነው የምታደርጉት? እዚህ ጋር ክሪኤት ኒው የሚል አለ። ክሪኤት ኒው የሚለውን ትነካላችሁ። እዚህ ጋር ብዙ እንትኖች አሉ፣ ብዙ አስፔክት ሬሾዎች አሉ፣ ምን መስራት እንደምንፈልግ የሚያሳዩ። እዚህ ጋር ዩቲዩብ ቪዲዮ ነው ወይ? እዚህ ጋር ደግሞ ቲክቶክ እና ዩቲዩብ ሾርት ቪዲዮዎች ነው ወይ? እዚህ ጋር ደግሞ ምን አይነት ነገር ነው ኤዲት ማድረግ የፈለግነው? ለምሳሌ የኢንስታግራም ነክ ነገሮች ምናምን። እዚህ ጋርም ፎቶ፣ እዚህ ጋር በርካታ ነገራቶች አሉ። አስፈላጊ ከሆነ ወደፊት በዝርዝር የምንመጣበት ይሆናል። ለዛሬ ግን የማሳያችሁ እንደ መግቢያ ያክል እነዚህ እዚህ ጋር የምታያቸው አስፔክት ሬሾች የራሳቸው የሆነ የተለያየ ጥቅም አላቸው። አሁን እኛ ግን ብዙ ጊዜ ኤዲት የምናደርገው ዩቲዩብ እና ቲክቶክ ነው። ከረንትሊ አንዳንዴ ገፋ ቢል ኢንስታግራም ነው። ከነዚህ ከሶስቱ አያልፍም ማለት ነው። ምን ኤዲት ማድረግ እንደፈለግን መጀመሪያ ላይ ማወቅ አለብን። በመጀመሪያ እኔ ኤዲት ማድረግ የምፈልገው ይሄ ከሆነ እዚህ ጋር መርጥለታለሁ። ከዛ ምንድነው ማደርገው ኢንተር ፕሮጀክት ኔም የሚለውን እዚህ ጋር እንደምታዩት እነካለሁ። ያ ማለት ነው እኛ ኤዲት የምናደርገው ቪዲዮ ስሙ ምን እንዲሆን ነው የፈለግነው። ታይትል እንስጠው፣ የፕሮጀክታችንን ስም እንስጠውና ለምሳሌ ከማል እንበለውና ከማል ብለን ይኸው ሴቭ አደረግንለት። ከዛ ምንድነው የምናደርገው? ሴቭ የምንነካው ነገር የለም። ከጻፍን በኋላ ይሄው ክሪኤት የሚለውን እዚህ ጋር አለ ማለት ነው። ከዛ ቪዲዮአችንን ወደ ጎን እንደዚህ አዙረን ከዛ ምንድነው የምናደርገው? የምንፈልገውን ኤዲት ማድረግ የፈለግነውን ነገር መምረጥ እንችላለን ማለት ነው። እዚህ ጋር ግን ያሉት አማራጮች አሉ። ለምሳሌ እዚህ ጋር እንደምታዩት ኦል ይላል። ኦል ማለት ቪዲዮንም ሊሆን ይችላል፣ ፎቶውንም ሊሆን ይችላል። አንዳንድ ነገሮችን ጠቅለል አድርጎ በአንድ እንትን ውስጥ የያዘ ማለት ነው። ይሄ ደግሞ ቪዲዮዎችን ብቻ የያዘ ቦክስ ነው። እዚህ ጋር ደግሞ ምንድነው ኢሜጅ ብቻ ነው፣ ፒክቸር ብቻ ነው እዚህ ውስጥ የምታገኙት ማለት ነው። እናንተ ኤዲት ማድረግ የፈለጋችሁት ነገር ምንድነው? ቪዲዮ ነው ወይስ ፒክቸር ነው ወይስ ኢሜጅ ነው ምንድነው የሚለው መጀመሪያ ማወቅ አለብን። ካወቅን በኋላ ለምሳሌ እኔ እዚህ ጋር ባደርገው ሁሉንም ፎቶውንም ቪዲዮንም አንድ ላይ ስለሚያመጣልኝ እሱን እጠቀማለሁ ማለት ነው። እዚህ ጋር ካይን ማስተር እዚህ የሚለው ውስጥ ገብቼ ይሄንን እነካለሁኝ። እንደምታዩት ይበቃኛል ማለት ነው። እንደዚህ ያ ማለት ምንድነው? ለምሳሌ እኛ ኤዲት የምናደርገው ነገር ቅርጿ ይቺ ነች። የመረጥንለት አስፔክት ሬሾ ቅድም ላይ የመረጥንለት አስፔክት ሬሾ ግን ምንድነው ማለት ነው? ሳይዙ ይሄን ያክል ነው። ስለዚህ ያ ነገር አልተመጣጠነም ማለት ነው። ስለዚህ እኔ የምፈልገው ምንድነው? ለምሳሌ ወደፊት በደንብ ማብራራላችሁ ይሆናል። ያው እንደምታዩት ይሄ ልክ መጥቶልኛል ማለት ነው። እኔ እንደዚህ ነው ኤዲት ማድረግ የፈለኩት ማለት ነው። እናንተም እንዴት ኤዲት እንደምታደርጉ ይህ ፓርት ዋን ነው፣ እንዳይረዝም ፓርት2 ይዤላችሁ መጣ ይሆናል። እንዴት አድርጋችሁ ኤዲት እንደምታደርጉ፣ እንዴት አድርጋችሁ እንደምትቆርጡ፣ እንዴት አድርጋችሁ ድምጽ የራሱን ድምጽ አጥፍታችሁ በሌላ መተካት እንደምትችሉ፣ እንዴት ሪቨርስ ማድረግ እንደምትችሉ በቀጣይ ቪዲዮዎች የምሰራላችሁ ይሆናል። ይህ እንደ መግቢያ ያክል ያዘጋጀሁላችሁ የካይን ማስተር ቱቶሪያል ነው። አዲስ ነገር ካለ በኮሜንት አሳውቁኝ፣ ያልገባችሁ ነገር ካለ በኮሜንት አሳውቁኝ። ይህ የመጀመሪያውና ፓርት ዋን ነው። እስከ ቀጣይ መልካም ጊዜ ይሆንልን።